ከድህነት የበለጠ ከባዱ ፈተና ሀብታምነት እኮ ነው በሐቂቃ ደሃ ሰው በሶብርና በሹክር ነው የሚፈተነው ሀብታሙ ግን በመጣችው ገንዘብ ልክ ከየት እንዳመጣት ወዴት እንደወሰዳት ሁሉ ከተመረመረ በኋላ ነው ከምርመራ ውጤት በኋላ ነው ወደ ጀነትም ወደ ጀሃነም የሚታዘዘው 500 ዓመት ቀድመው ድሃዎች ነው ጀነት ይገባሉ የተባሉት ስለዚህ በትልልቅ በ40 ሚሊዮን በ35 ሚሊዮን መኪና ገዝተው ውሃ እየረጩብህ የሚሄዱትን ሰዎች ቀና ብለህ ታይና ውሃ መረጨትህን አስታውሰህ አቦ ይሄ የሚያም ልዩነት የለውም إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا أمي سما درجوا له أمي ما درجوا له على الله ألم نجعل له عينين ولسانا وشفتين وهديناه النجدين ندي حالا ركم ندي بلو الله ندي تيكو يهنن يا درقال إنا أنيا هديناه السبيل من قدن مرانا على الله ትልቁ የዱንያ ስጦታ አላህ ከሚሰጥህ ስጦታዎች መካከል فجعلناه سميعا بصيرا انت አይንህ የሚመለከት ጆሮህ የሚሰማ መደረግ በፈለከው ዒባዳ ከአላህ ጋር ተደራድረህ መግዛት የማትችለው ነገር ነው አይን የሌላቸው ትልልቅ ባለሀብቶች 100 ሚሊዮን ዶላር ከፍለው አይን እንዲሰጣቸው ቢጠይቁ ያዋጣቸዋል ያረጉታል ምንም አትጠራጠሩ ያረጉታል 100 ሚሊዮን ከፍለው ይቀበላሉ አይን ላኪን ያንተ አይን በነፃ ነው 60 ዓመት ይሰራል ትንሽ ደከም እንኳን ካለ መነጽር አለ እሱን ትጠቀማለህ ትንሽ ደከም ካለ ቁጥሩን ትጨምራለህ እንጂ እስከ መጨረሻው ድረስ ያውም አላህ ይወፍቀሃል የዱዓውም አካል ነው ነብያችን አለይሂ ሰላቱ ወሰለም ዱዓ ሲያደርጉ اللهم متعنا بأسماعنا وأبصارنا وقواتنا أبدا ما أحييتنا بهيوت سكالن درس بايناتشن نتقمبت بقلبتاتشن نتقمبت بجرواتشن نتقلقلبت أن توفقن ይላሉ አንዳንዱ በ40 ዓመቱ ምንም አይን እንዳለ ይጠፋበታል በ30 ዓመቱ እኮ አይኑም ይጠፋበታል ቁርአንን መቅራት አይችል ሌሎችንም ነገሮች ማየት አይችልም نعمة الهداية ونعمة العين والبصر من أكبر وأعظم النعم ነው ከተልልቅ የአላህ Subhanahu Wa Ta'ala ስጦታዎች መካከል ጆሮ ነው እንደ ኒዕማ ማን ይቆጥረዋል ጆሮ የሌላቸው ሰዎች የጆሮን ማዕና ምን ማለት እንደሆነ ይወቁት ላኪን አላህ ይሄን ይሰጥና የተወሰኑ ሰዎችን ደግሞ ይነፍቃቸዋል አይን የሌላቸው ሰዎች አሉ አይነ በሲር ይሏቸዋል ይሄ ላይ ቢዘጋም ውስጣቸው ያያል ኢማን አላቸውና ተቅዋ አላቸውና አላህን ያወቁበት አላህን ያዩበት በውስጣቸው ያዩበት መኖሩን ያመኑበት እይታ ፍጥጥ ብሎ አጅነቢ ጋራ ከሚያስተያይህ ሐራምን ከምትመለከትበት አይነህ የበለጠ ኒዕማ ነው